ህይወት አስጠልቶኛል በጣም። ያላረኩት ነገር የለም እኮ ከዚህ ህይወት ለመውጣት ያላረኩት ያልሰራሁት ነገር የለም። በሮች ተዘግተውብኛል። ይህ ህይወት አስጠልቶኛል። በቃኝ በቃኝ። ልጄ በቃኝ ነው ያልከው? ገና ብዙ መንገድ ይቀርሃል። በሮች ተዘጉብኝ ነው ያልከው? እኔ ከፈትኩልክ በር መች አየክና? ቶይ በእናትህ ህይወት አስጠላኝ ነው ያልከው? ህይወትክ ለእኔ ያሳልፈክ መች ሰጠህና? ይህ የጠላኸው ህይወት እየቀረጸህ ነው፣ እያጠነከረህ ነው። ለውጥ ትፈልጋለህ? ህይወትክ መቆጣጠር አቁም። በእምነት ተጓዝ። ከዚህ በላይ እንዴት ነው ማምነክ? ከዚህ በላይ እንዴት ነው ማምነክ? አምኜክ ህይወቴ እንዴት ለወጥክልኝ? ህይወቴ ለወጥክልኝ። ምንም አልተለወጠም እንዴ? ለምንድን ነው የምትሰቃየው እንዴ? አመስጋኝ ሰው ነበርኩኝ። እየሞከርኩኝ እኮ ነው ህይወቴን ለመቀየር፣ ግን ሊሳካልኝ አልቻለም። ለስንት ዓመታት ትዕግስት አድርጌያለሁ። ግን ህይወቴን ሊቀየር አልቻለም እንዴ? የሚሰርቁ ሰዎች ሀብታም ይሆናሉ። እዚህ ግን እኔ ቁጭ ብዬ እሳቃያለሁ። ይኸው ጓደኞቼ ጥለው እየሄዱ ብቻዬን ቀረሁኝ። ህይወቴ አልሳካለኝ። አዲክሽን በአዲክሽን ሆኛለሁ። የአልኮል ብትል፣ የፖርን ብትል፣ የዊድ የሲጋራ ብትል፣ ከዚህ በላይ ምን ልሁን? እስኪ ምን ልሁን ከዚህ በላይ? ቀኑን ሙሉ ተጨናንቄ ነው የምውለው። የማልወደው ስራ ሄዳለሁኝ። ህይወቴ እንዴት አባት እኮ እንደሚያስጠላ። ልጄ አንድ ጥያቄ መልስልኝ። ለእኔ ያለቀ እምነት አሁን በሚታይክ ህይወት ነው? ምንም ነገር ሊቀየርልኝ አልቻለም እያልክ ነው? ያልሞከርኩት ነገር የለም። እስኪ አስተውል፣ እስኪ ተመልከት። እስካሁን በህይወት አለ። በስንት መከራ አልፈሃል። ሰዎች ልብህን ሰብረውሃል። እማይነጋ የመሰሉት ጨለማዎች አልፈሃል። ማመስገን አሁን ለያዝከው ዕቃ ወይም ህይወት ብቻ አይደለም። ማመስገን ማለት ገና ላላየኸው በረከት በእምነት ለእኔ መተው ነው። ማመስገን አልችልም። እንዴት አድርጌ ለመስገን? የማመሰግንበት ነገር ምን አለኝ? የማመሰግንበት ነገር እስኪ ንገረኝ በእናትህ። ያለምንም ምክንያት አይደለም ተስፋ ሳትቆርጥ እየታገልክ ያለው። ተስፋ ልትቆርጥ ስትል ልብክ ላይ ሹክ እያልኩኝ እስካሁን አቆይቻለሁ። የሰረቁ ሰዎች ሀብታቸው ጊዜያዊ ነው። የእነሱ ስኬት እያየክ ለአንተ ያስቀመጥኩልክ በረከት ሊታይክ አልቻለም። በምታየው ዕቃ ሳይሆን በማታየው በረከት እኔን እመነኝ፣ እኔን አመስግነኝ። ታሪክህ ገና አላለቀም። በረከት ብዙ ነው። ዝም ብለህ መንገድህ ተጓዝ። ለምን በዚህ መንገድ እያለፍክ እንደሆነ የሚገባ ያስቀመጥኩ